አስባችሁ ታውቃላችሁ? ስጦታ ብዙ ሰው የገብርኤል ስጦታ ይላል፣ የማርያም ስጦታ ይላል፣ የተክልዬ ስጦታ ይላል፣ የአርሴማ ስጦታ ይላል፣ የእንትና ስጦታ እንትና የሰጠኝ ስጦታ ይላል። ስጦታን የሚሰጥ ግን ማን ነው ታውቃላችሁ? ይሄን ነገር ስጦታን የሚሰጥ እግዚአብሔር ነው። ከእግዚአብሔር ሌላ ስጦታን የሚሰጥ የለም። ምክንያቱም ስጦታ ለመስጠት ወይም ደግሞ ስለ ስጦታ መናገር ካስፈለገ አንድያ ልጁን ኢየሱስ ክርስቶስን በመስቀል ሰጥቶታል። ከዚህ የበለጠ ፍቅር የለም። ምክንያቱም ከመኪና ጋር አታወዳድረው፣ ከገንዘብ ጋር አታወዳድረው፣ ከፎቅ ጋር አታወዳድረው፣ በዚህ ምድር ከሚሰጠው ሳጥናኤል ከሚሰጠው ነገር ጋር አታወዳድረው። ምክንያቱም ለምን መሰለ? እዛ ላይ ስጦታ የእንትና ስጦታ ተብሎ ይጻፋል። ስጦታን የሚሰጥ እግዚአብሔር ነው። ምክንያቱም ስጦታን እግዚአብሔር እንደሰጠን እንዴት ላስረዳ መሰለህ? ልጁ ኢየሱስ ክርስቶስን በቀራንዮ መስቀል ላይ አሳልፎ ሰጥቷል። ምክንያቱም በሙሴ ስርዓት ወይም በሙሴ ወግ የሚደረገውን ትናንትናም ነግሬያቸዋለሁ፣ ዛሬም እደግማለሁ። አንድ ነገር ልንገራችሁ። የአውራ በግ፣ የዋኖስ በግ፣ የጠቦት በግ፣ የተለያዩ በጎች፣ የተለያዩ የአውራ ደም፣ የጠቦት ደም፣ የዋኖስ ደም፣ የተለያዩ ደሞች ነበሩ። እነዚህ ደሞች ሊያነጿቸው ያልቻሉትን ኃጢአት ወይም ደግሞ እነዚህ ደሞች በኢየሱስ ክርስቶስም ከፍለው የሚያነጿቸውን አጽድተው የማይችሉትን ኃጢአት በኢየሱስ ክርስቶስም እንዲያጸዳ የሚችል አንድ እንዳለ እግዚአብሔር አምላክ ኢየሱስ ክርስቶስ እንዳለ አምኖ አውቆ በኢየሱስ ክርስቶስም አዋቂም ስለሆነ እሱን ስጦታ አድርጎ ሰጠን። ጌታ ለዘላለም ይባረክ በኢየሱስ ክርስቶስም። ስለዚህ በኢየሱስ እዚያ ጋር በሙሴ ስርዓት ጊዜ ግን የዋኖስን ደም፣ የርግብን ደም፣ የጠቦትን ደም መክፈል የሚችል ማምጣት የማይችል ነበረ። ማምጣት ለማይችለው እያለቀሰ እያነባ የሚኖር ከነ ኃጢአቱ ከነ ሽክሙ ከነ ጎባጣነቱ የሚኖረውን እሱን ሊያስፈልጎ ለደሃውም ለሀብታሙም ለጻድቁም ለኃጢያኑም እኩል እግዚአብሔር አምላክ አንድያ ልጁን ክርስቶስን ስጦታ አድርጎ ሰጠው። ጌታ ለዘላለም ይባረክ። ወንጌል ካልተገለጠልህ ጨለማ ነው የሚሆንብህ። ወንጌል ካልተገለጠልህ ተረት ነው የሚሆንብህ። ወንጌል ካልተገለጠልህ በኢየሱስ ክርስቶስም መዳን አይሆንልህም። ወንጌል ካልተገለጠልህ የምድር ቁራቁምቦ አይነት ነገር አድርገህ ነው የምትረዳው። ወዳጄ ወንድሜ ወንጌል ሊገለጥልህ ይገባል። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ስጦታ የሚሰጥ እግዚአብሔር ነው። የተክልዬ ስጦታ የሚባል የለም። የአርሴማ ስጦታ የሚባል የለም። የገብርኤል ስጦታ የሚባል የለም። በኢየሱስ ክርስቶስ ልንገርህ፣ በኢየሱስ ክርስቶስ እነሱ መላእክቶች ናቸው። ገብርኤል ብትል መላእክት ነው። ሚካኤል ብትል መላእክት ነው። መላእክቶች ናቸው። ሲያዛት ዳዊት እንደዚህ ይላል መዝሙረኛው ዳዊት መላእክቱን ስለ አንተ ያዛልን፣ እግሮች እንዳይሰናከሉ ከመንገድ ላይ ድንጋዮችን እንቅፋቶችን ያነሱልሃል ይላል መጽሐፍ ቅዱስ ሲናገር። ስለዚህ መላእክቱን የሚያዘው ያለ የነበረ በዙፋኑ ያለ ሁሉን ቻይ የሆነ አልፋ የሆነ ኦሜጋ የሆነ የአብርሃም የይስሐቅ የያዕቆብ የልጁ የመስፍን አምላክ ልዑል እግዚአብሔር ነው። ጌታ ለዘላለም ይባረክ። ይሄንን ምህረት፣ ይሄንን ቸርነት፣ ይሄንን በጎነት፣ ይሄንን መልካምነት ከኔ ከልጁ ያልሰወረ አምላክ እግዚአብሔር የናዝሬቱ ኢየሱስ እሱ ከሆነ እሱ የሚያድን ከሆነ እሱ የሚለውን ብቻ እንስማ። ኢየሱስ ክርስቶስ ጌታ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። ስጦታ አድርጎ የሰጠው ልጁን ነው። ልጁን ከመስጠት የበለጠ ፍቅር የለም ይላል መጽሐፍ ቅዱስ። ከዚህ የበለጠ ፍቅር የለም ይላል በኢየሱስ። ልጁን ቀራንዮ መስቀል ላይ ከመስጠት፣ ልጁን ከመግደል፣ ልጁን ከመሰዋት ከዚህ የበለጠ ፍቅር የለም። ሰው ቢወድ የሆነ ነገር ገዝቶ ሊሰጥ ይችላል። ሰው ቢወድ ነገ የሚያልቅ ነገር ሊሰጥ ይችላል። እግዚአብሔር አምላክ ግን ከሁሉም የበለጠ ስጦታ ሰጥቶናል። እሱም ልጁ ኢየሱስ ክርስቶስ ነው። ስለዚህ ስጦታ የሆነ ስጦታ ከተሰጠ መኪና ቢሰጥህም የዚህ ዓለም ቁራቁምቦ ቢሰጥህም የእግዚአብሔር ስጦታ ብለህ ጻፍበት። የእግዚአብሔር ስጦታ እግዚአብሔር ነው የሰጠኝ በኢየሱስ ክርስቶስም። ሰይጣን ደግ ነገር የለውም። ሰይጣን የሚረባ ነገር የለውም። ሰይጣን የሚጠቅም ነገር የለውም። አጋንንት የሚጠቅም ነገር የለውም። አጋንንት የሚረባ ነገር የለውም። ጌታ ለዘላለም ይባረክ። ምህረት፣ ቸርነቱን፣ በጎነት፣ መልካምነቱን በእኔና በእናንተ የገለጠ የአብርሃም የይስሐቅ የያዕቆብ አምላክ ስሙ ለዘላለም ይባረክ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ነው።